ረመዳናችን አላህ ይቀበል። በባህር ዳርም ያላችሁ በአዲስ አበባም ያላችሁ በውጭ ሀገርም ያላችሁ እኛም ማናቃችሁ እኛን የምታውቁና አላህ የሚያውቃችሁ ምን እንደጎደላችሁ ምን እንደቸገራችሁ ምን እንደሚያስፈልጋችሁ የሚያውቀው የሆዳችሁን ብሶታችሁን የሚያውቀው ጌታ እጃችሁን ዘርግታችሁ የነገራችሁትን አላህ መርሐባ ይበላችሁ። አላህ መርሐባ ይበላችሁ። አመት ረመዳን አቆይቶ እንዲያገናኘን ሁሉ ከረመዳን ጋር እንዲያገናኘን ሁሉ ሁሉ ጊዜ አላህ ያገናኘን። በሐጅም በዑምራም አላህ ያገናኘን። ያ ረቢ አላህ ሀብታም ሆኖ ያለው በርክቶለት ወይናውን በረካውን አላህ ጨምሮለት ያ ረቢ አላህ ያላገባ ማግብቶ ያልወለደ ወልዶ ምን ደስታ አላህ ያርገን። ያ አላህ ረመዳናችን አላህ ይቀበል። እንደው በበድር ድል እንደሆነ 17 ነው ዛሬ ለይለቱል ጁሙዓ ነው። ደግሞ አይገርምም? ረመዳንም እንደዚሁ ነበር። ጁሙዓ ሊጋጠሙ ነው። ሐሙስ ማታ ነብዩ ዱዓ ያደረጉት በዚህ ችለይት ዝናብ ዘንቦ አደረ። ከወዲያ አረቂ ይጠጣል፣ ኸምር ይጠጣል፣ ይጨፈራል። ከወዲያ ደግሞ የሚጠጡት ውሃ የለም። ጦመኛ ናቸው እንጨርሳቸው ብለው አይደል የመጡት። አላህ ዝናቡን አዘነበው። ዝናቡ የዘነበበት ምክንያት ጀናባ የነበሩ ሰዎች እንዲታጠቡ ነው። የጠማቸው ሰዎች እንዲጠጡ ነው። ሶስተኛው ደግሞ መሬቱ እንዲያንሸራታቸው ነው። ነገ ጁሙዓ ላይ ያጋጥማቸው አይደለም። ሱብሃንአላህ ነገ ጁሙዓ ሊዳቀቁ እኮ ነው፣ ሊመሻለቁ እኮ ነው። ጁሙዓ ተጋጠሙ፣ ሰባ ተገደለ፣ ሰባው ተማረከ። ልክ እንደዚሁ ነገ ጁሙዓ 17 ነው አይደል? አበቃ ነስሩ የመጣው በጁሙዓ ቀን ነው። እንግዲህ አላህ የእስቲጃባ ነስር አላህ ያንጣ። አሚን። ያመለከታችሁት አላህ የነገራችሁ ድሮም አሁንም የነገራችሁት ሁሉ ፋይላችሁ ውሳኔ ያገኝ ቀኑ ይድረስ። ዘንባችሁን አላህ ይማራችሁ፣ ሐሰናችሁን ይጨምርላችሁ። አቦላት ቤተሰቦቻችሁን ለሞታኖቻችሁም የላካችሁ የሰደቃችሁም ልጅ ያሳጣችሁ ሷሊህ ልጅ አላህ እዛ ስርቱም የላስ ማሳሩ ኢለይ እናንተም ስትሄዱ ልጆቻችሁ በዱዓ በሰደቃ ይከተሏችሁ። ሷሊህ ልጆች ወልዳችሁ የምትደሰቱ አላህ ያርጋችሁ። ቁረተል ዐይን ይሁኑላችሁ በዱንያም በአኺራ አይነ መኩሪያ ያ አላህ ተከትሎ ባይሄዱ ይመቸም ዱዓ ማድረጉም አጥቦ መቅበሩም ትልቅ ነገር ነው። ተከትሎ የሚሄድ ነገር የለም ብለናል። ስራ ብቻ ነው እና ረበል ዓለሚን አርሐሙ ረሂም አጥቦ የሚቀበር አይብ የሚሰትር ልጅ ማግኘት ቀላል ነገር አይደለም። የማያስወቅስ ልጅ አላህን የሚፈራ ልጅ ወልዶ መሄድ ትልቅ እድል ነው። ልጆች አላህ ይስጣችሁ። ልጆቻችሁ ሷሊህ አላህ ያርግላችሁ። ጠማማ እንኳን ቢሆን አላህ ሂዳያ ይስጠው፣ ሂዳያ አላህ ይስጠው። ዱዓ አድርጉ። አሁንም እየተደረገ ነው። ወተርም ላይ እየተደረገ ነው። ወተር ላይ ደግሞ ዱዓው ሲረዝምባችሁ لا يكلف الله نفسا ቁጭ ብላችሁ አሚን በሉ፣ አትቸገሩ። አንዳንድ ኢማሞች በጣም ያስረዝማሉ። አንዳንድ ኢማሞች እግር የሚያመው ሰው ካለ ተዓዚብ ነው፣ እሱ ቅጣት ነው። እሱ እግርህን ካመመ ወገብህን ካመመ ቁጭ ብለህ አሚን በል፣ ችግር የለም። ቁርቁር አድርገሃል አትፈለግም ላይ እና ቁጭ ብለህ አሚን በል፣ አትጨናነቅ ማለት ነው እንጂ ቁመህ አሚን ማለት አይበቃም ማለት አይደለም። ተቻልክ ቁመህ አሚን በል፣ ካልቻልክ ቁጭ በል። አንቺም አንተም አላህ ያዋዳችሁ፣ አያጨቃጭቃችሁ፣ አያጣላችሁ፣ ያፋቅራችሁ። ሀገራችንን ሰላም አላህ ያርገው፣ ዓለምን ሰላም አላህ ያርገው። ከጦርነት የሚመጣ ነገር ምንም ደስታ ያለ ውድመት እንጂ ችግር እንጂ ኑሮ ይወደዳል፣ ህይወት ይቃወሳል እንጂ ምንም ላተመነው ሊቃል አዱ ሞትን ጦርነትን አትመኙት ብሏል ነብያችን ሰለላሁ ዐለይሂ ወሰለም። የዛም ደጋፊ አትሁኑ ሙስሊሞች፣ በያላችሁበት የሰላም ደጋፊ ሁኑ። ማንንም ይሁን ማን ሰላም መኖር ይፈልጋል። በአሁኑ ጊዜ ህፃናቶች ናቸው ሽማግሌዎች ናቸው የሚወጡት፣ ከብቶች ናቸው እንስሶች ናቸው። በዚህ ይደሰታል። እባካችሁ እከሌ ገደለ እከሌ እንደዛ ኳስ አይደለም እኮ ሞት እኮ በሳጭ ጨዋታ አለ እንዴ? ዘመናችን ሰላም ዘመን አላህ ያርግልን። አሚን። ማንም አዱ ወላህም ይሁን ሐቢብ አላህ ያላህም ጥላት ይሁን ያላህም ወዳጅ ይሁን ዱንያ ላይ አላህ በላ ካመጣ ለኛም ይተርፋልና በላ ያንጣብን። በላውም በሩቅ አላህ ያርግልን። ማምና ፍልስጤም ላይ የነበረው እሳት ደግሞ ወዲላው ተረማምዷል። ጥፋቱ የዛን ጊዜ ነው። የፍልስጤም ህፃናቶች ሲያልቁ ዓለም ቢጮህ ኖሮ ያሁን እሳት አይለኮስም ነበር። ስለዚህ እዛ አሻግረን ስናይ የነበረው ዝም አለና አሁን ደግሞ ይሄው አለነካም ያለው ሁሉ ዝም ያለው ሁሉ ይሄው እየደረሰበት ነው፣ እየተንጫጫ ነው። በላውን በቃ አላህ ይበለን፣ ሰላሙን አላህ ያወርድልን፣ ሀገራችንን ሰላም አላህ ያርግልን። አላህ ረበል ዓለሚን ዑምራም ሐጅም አላህ ይወፍቀን፣ ጾማቸውን አላህ ይቀበለን። የውመል ቂያማ ረመዳንና ቁርአን ተሚያስተርቋቸው ሰዎች አላህ ይበለን። ያ ሱብሃነ ረቢከ ረቢል ኢzzati